ኢሳም እንግዲህ ለፈኪሀ አጠር መጠን ጀነን ኮራ ያለ መልስ ይዞ መጥቷል ማለት ነው። ቤተሰብ ላይክ ሼር እያደረጋችሁ አብረን እንከታተል። እንግዲህ እስኪ ያለውን እንሰማለን ማለት ነው። እና የሚገርም የወንድ መልስ ነው የሰጣት ማለት ነው። ሴቶችዬ ራሳችንን አናስንቅላለሁ። የምር ይህን ያክል ዝቅ ብሎ መታየት በጣም ያሳፍራል፣ ልብ ይሰብራል፣ እንደ ሴት ልጅ ማለት ነው። እና ሴቶች የራሳችንን ማስከበር ይኖርብናል። ራሳችን ስናከብር ነው ሌላም ሰው የሚያከብረን ማለት ነው። ወንዶች ያው ከበር ያለችን ሴት እንደሚፈልጉ ያሳየበት ነው ማለት ነው። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን ስጀምሩ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ እሺ አበረታቱኝ እላለሁ ውዶችዬ። እና ዛሬ ይዤላችሁ የመጣሁት ስለ ኢሳምና ፈኪሀ ነው ማለት ነው። እና በትናንትናው ዕለት ያው መልስ ሰጥቷል ማለት ነው። አጠር መጠን ኮራ ጀነን ቀብረር ያለ መልስ ማለት ነው። ወንድ ልጅ የሚመልሰው መልስ ነው የመለሰው። ያው በእርግጥ ድራማም ቢሆንም አስተማሪ ነገር አለው። እሱ አሁን ያለበት መልስ የመለሰበት ነገር ሲመጣ አቀባበሉ ምናምን አስተማሪ ነገር አለው፣ ድራማም ቢሆንም ማለት ነው። እና እሱ በመጣበት ሰዓት እየሮጠች ልታቅፈው ስትል እንዳትነኪኝ ያለበት ነገር እሱም ነገር አስተማሪ ነው። እና ሌላው ደግሞ ያየሽውን ሁሉ አታፍቅሪ ያለበት ነገር ማለት ነው። ያየነው ሁሉ ማፍቀር የለብንም፣ የታየ ሁሉ አይፈቀርም፣ ያማረን ሁሉ አይቀመስም፣ እንደዛ ነገር እያለ ነው እንትን ያላት ማለት ነው። እና አንቺ እኔን ፍቅር ሳይሆን እንደ ሚዲያ እንደምታይ ሰው ማድነቅ ነው፣ ወይም ደግሞ የፊልም አክተሮች እንዲሆን ይችላል፣ ሌላም በሚዲያ የምታዩን ነገር የምታዩን ሰው እንደምታደንቂው እንደዛ ሊሆን ይችላል እንጂ ፍቅር አይደለም። ፍቅር በመላመድ ነው የሚመጣው ነው ያላት ማለት ነው። መልሱ በጣም አጥጋቢ መልስ ነው የሰጣት። እሷ ያው ባያ ይገባትም ማለት ነው። እና እኔ 3 አመት ዝም ብዬ ነው ያንቺን ያክል ድፍረት ባገኝ እስካሁን የ3 ልጅ አባት ነበርኩ ነው ያለው ማለት ነው። እና ይሄን ያክል ወንድ ልጅ ሆኖ 3 አመት ያክል ድረስ ጸጥ ብሎ እንግዲህ ያው እሷ በሚዲያ ያየችውን ሰው እንዴት ደፍረሽ አወጣሽ ምናምን ብሎ ተናግሯል ማለት ነው። እና ደግሞ ለመፈመስም ነው ሸክ እያሉሽ ነው አለ እንደገና ማለት ነው። እና እኔ አይደለሁም ያልኩት አለ ማለት ነው። እና ያው ለመሸቀል ነው፣ እሱም ያው በተዘዋዋሪ እንደዛ እያላት ነው ማለት ነው። እና በጣም አሳፋሪ ነው ማለት የምር ከሆነ ግን በጣም ነው የሚያሳፍረው። ይሄን ያክል ዝቅ ማለት ደስ አይልም። እሱ ግን ያው አጥጋቢ መልስ ነው የመለሰላት። ያየሽውን ሁሉ አታፍቅሪ፣ የሚወድሽን እየተውሽ የማያፈቅርሽን አትከተይ ብሏታል። ያ ማለት ደግሞ ኦልሬዲ ይከታተላታል ማለት ነው። ስለዚህ የሚዲያ ሰው እስከሆነ ድረስ እሷም የሚዲያ ሰው እስከሆነች ድረስ ይከታተላል። እና ስለዚህ የሆነ የምታስለቅሰው ልጅ አለ ነው ያለው ማለት ነው። ያ ደግሞ የታወቀ ነው፣ ያው አህሙን ነው ማለት ነው። እና የማይወደንን
ከመከተል የሚወደንን ብንከተል ይሻላል። አሪፍ ነው ማለት ነው። እና ድራማም ቢሆን ያው አስተማሪ ነገር አለው። እና ሴቶችዬ ራሳችን ኮራ ስንል ነው ሰውም የሚያከብረን ማለት በዚህ ልክ እሱ በእርግጥ አሁን እሱ ኢክራም ጋር ጓደኛ ናቸው። ያው በዚህ ክፍተት እሱ አሁን ያወጣቸው በዚህ ክፍተት በተጣሉበት ክፍተት ያንን አጋጣሚ ልጠቀም ብላ ነው። ግን እሱ ደግሞ ቢሆን ራሱ ብንለያይ ራሱ አልፈልግም ነው ያላት ማለት ነው። እና ይህን ያክል የሰውን ክፍተት መጠቀም ለምን አስፈለገ ማለት በጣም ነው የሚደብረው እውነት ከሆነ። እና እንዴ እኔ በጣም ነው ሸም ያዘኝ ማለት ነው። እና ይህን ያክል አይን አውጣነት ለሴት ይደብራል፣ የምር ለሴት ይደብራል በጣም ማለት ነው። እና ያን ያክል ወንዱ ልጅነን ብሎ እንደዚህ እንደ ንቀት እያወራት እየፈዘባት ምንም ሳይመስለው ኧረ ቢስሚላህ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አላህ ለሁላችንም ቀልብ ይስጠን፣ ሂዳያ ይስጠን ለሁላችንም። የምር በአሁኑ ጊዜ በጣም የሚያስጠላ ታይም ላይ ነው ያለ ነው። ሴቱ እንደ ሴት ያልሆነበት፣ ወንዱ እንደ ወንድ ያልሆነበት በጣም ልብ ይሰብራል። እኔ የሚገርመኝ ነገር ማለት ነው ግን ከሁሉም በቃ የሚገርመኝ ነገር ሚዲያ ላይ ወጥተው የሆነ ነገር ሲሰሩ ኦዲየንሱ የሚጽፈውን ነገር የሚላቸውን ነገር በቃ ከምንም ሳይቆጥሩ የሆነ እንደውም እንደደራ የሚገቡበት ነገር ማለት ነው። እሱ አሁን ምንድነው ያላት? ኮሜንት ላይ የሚሰድቡሽ ለምንድን ነው? የሰራሹ ጥፋት አለ እንደ ሲሏት ሁሉም ወንድ ጋር ስለምሰራ አለች። እሱ ደግሞ ለምንድን ነው ሁሉም ወንድ ጋር የምትሰሪው? በቃ ይሄ አጥጋቢ መልስ ነው። ለምንድን ነው ሁሉ ወንድ ጋር የምትሰሪው? ሁሉ አማራሽን ገበያ ታውጣት ይላል ለግረሰው። እና አላህ ነው የሚያውቀው ምናምን እንደምታደርጊው ነገር የምታሳዩት ነገር እንደ ኖርማል እንደ ወንድምና እህት አይደለም። ለዛም ነው ኦዲየንሱ እንደዛ የሚያስበው ማለት ነው። እና ወንድምና እህት የሚያሳየው አክት ሌላ ነው፣ በፍቅር የተሳሰበ ሰው የሚያሳየው አክት ሌላ ነው። ምንም የማይገናኝ ማለት ነው። እና በጣም ነው የሚያስጠላው መልሷ። ኧረ ቢስሚላ እናቴ ከባድ ነው። ብቻ ግን እሱ ያው መልሱን አጥጋቢ መልስ ነው የሰጣት እሷ ከገባት ማለት ነው። እና ያየሽውን ሁሉ አታፍቅሪ። ደግሞ እኔ የገረመኝ አፍቅሬ አላቅም ስትል እንዴት እንደሳቀበት ማለት ነው። 3 አግብተሽ ፈተሽ ማለት ቢያንስ እንደምንም ባትወጅ እንኳን خلاص እንደው ሼም ነው። አግብታ መታቅ ሴት ብትሆን እንኳን እንደዛ ብትል ያኔ ኖርማል ነው። ግን እሳ 3 ሰው አግብተሽ ፈተሽ አላፈቀርኩም ማለት ይሄ አግባብ ነው ብዬ አላስብም። ማለት አብረሽ ኖረሻል፣ ባታፈቅሪም እንኳን እንደው ነውር ነው አይባልም፣ የምር አይባልም። እንደውም የሆነ ጊዜ አንደኛውን እንኳን ወደዋለሁ ብለሽ ነበረ የዛኔ እንትና ማናዘው ላይ እንደቀረብሽ ማለት ነውና እኔ ግርም ብሎኝ ማለት ነው። እንዴት አፍ ሞልታ ማለት ላታፈቅራቸው ትችላለች፣ ግን ደግሞ ኖር ነው ያኔ 3 አግብታለች የመጀመሪያ ፍቅሬ ነው ምናምን። ኧረ ሼም ነው፣ የምር ሼም ነው። እና እሱ እንዴት እንደሳቀ ማለት ነው። እኔ ለራሱ ሼም ነው ያዘኝ ስላንቺ ማለት ነው። እና ለማንኛውም አጠር መጠን ቆፍጠን ጀነን ያለ መልስ ተመልሶላታል ማለት ነው። እስኪ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆይልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።